አብዛኛውን ጊዜ ከኦንላይን ላይ እቃ ስንገዛ በፎቶ አይተን ነው። ፎቶ ላይ ቆንጆ ከሆነ ከዛ ገብተን ጥራቱን አይተን የምናዛው። እኔ አብዛኛውን ጊዜ እቃዎችን የምገዛ ከቲሞ ነው። በተለይ ደግሞ ልብሶች። አንዳንድ ጊዜ በጣም ቆንጆ እቃዎችን ታገኛላችሁ፣ አንዳንድ ጊዜ ደግሞ የማይረባ እቃ ታገኛላችሁ። እኔ ባለፈው በፎቶ ላይ አይቼ ላፕቶፕ ገዛው። ሲመጣ ግን ስልክ ነው የምታክለው። ዋዊ ስልክ የለችም እቺ የድሮ እሷን ነው የምታክለው ማለት ነው። በዛ ላይ ኢንተርኔት አይቀበልም። እንግዲህ ወደ 27 ዲናር የገዛሁትን ላፕቶፕ ከሰርኩ ማለት ነው። እናንተ ቲሞ ላይ እቃ ካዘዛችሁ ልብስ፣ ጫማ ምንም ችግር የለውም። ስልክ ምናምን ግን በፍጹም ቲሞ ላይ እንዳትገዙ። ዛሬ እንግዲህ እነዚህን ፎቶ ላይ የምታያቸውን ክፍት ጫማዎች፣ ቀሚሶች እና ቲሸርቶችን አዝዣለሁ። ፎቶ ላይ ስታይ እነዚህን ይመስላሉ። ስከፈት ደግሞ ምን ይመስላል? እያንዳንዱን ነገር አብረን እናያለን። እናንተ ለውጥ ካገኛችሁበት ወይም ደግሞ ፎቶ ላይ ካያችሁትና እኔ ከፍቼ ከማሳያችሁ የተለየ ነገር ካያችሁ ኮመንት ላይ አስቀምጡልኝ። እኔ እንግዲህ ፎቶ ላይ አይቼ ነው ከዛ በኋላ ያዘዝኩት። ዋጋውም እንግዲህ በጣም ጥሩ ነው። እነዛን ፎቶ ላይ ያያችሁት እቃዎች በዚህ መልኩ መጥቶልኛል። እንግዲህ ከቲሞ ስመጣ እንደዚህ ታሽጎን የሚመጣው እኔ ገልብጬ ነው። ምክንያቱም ከላይ አድራሻዬ ስልክ ቁጥሬ ምናምን ስላለበት አስፈላጊ አይደለም። ስለዚህ ገልብጬ ነው ቪዲዮ የሚቀርጸው ማለት ነው። ግን እቃው ሲመጣ በዚህ መልኩ ነው። እቺ እቃ እንግዲህ በ17 ብር ነው የኔ የገዛሁት። 17 ብር ማለት ወደ ኢትዮጵያ ሲቀየር አንዷ ብር በ410 ብር። እናንተ እንግዲህ አባዙና ድረሱበት። እኔ ብዙ ጊዜ እቃ ማዘው ከቲሞ ነው። አንዳንድ ጊዜ ጥሩ እቃ ታገኛላችሁ፣ አንዳንድ ጊዜ ደግሞ የማይረባ እቃ ታገኛላችሁ። እንግዲህ እንደ እድል ነው መሰለኝ። እኔ ብዙ እቃዎችን ያዘዝኩት ከቲሞ ነው። መጀመሪያ አካባቢ የዛሬ ዓመት አካባቢ ያዘዝኩት እቃዎች በጣም ጥሩዎች ናቸው። አሁን ደግሜ እንኳን ለማዘዝ ሲፈልግ የለም፣ አላገኘሁትም ማለት ነው። እነዚህን እቃዎች እነዛ ፎቶ ላይ ያያችሁት እቃዎች ናቸው። ከፍተን ደግሞ እንደምስናያለን። ሰላም ጤና ይስጥልኝ። ውድና ተከበራችሁ የህናን ሚዲያ ቤተሰቦች እንዴት ናቸው? ለህናን ሚዲያ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ ነባሮች ላይክ እና ሼር እንድታረጉልኝ በትህትና ጠይቃችኋለሁ። ቅድም እንግዲህ ሳይከፈት ያሳየዋቸው እቃ ስከፈት ይህን ይመስላል። እኔ እቃ እንግዲህ የፈጀው 17 ብር ነው። 17 ብር ማለት ወደ ኢትዮጵያ ስመነዘር ወደ እንግዲህ አንዷ ብር 410 ነው። እናንተ እንግዲህ አባዙና ድረሱበት። አንዳንድ ጊዜ ቲሞ ላይ በጣም ጥሩ እቃ ይገኛል፣ አንዳንድ ጊዜ ደግሞ መጥፎ እቃ ልትገዙ ትችላላችሁ። እኔ ግን በምገርም ዋጋ በጣም ጥሩ እቃዎች ነው የገዛሁት። ለምሳሌ ይሄ ነጭና ጥቁር ያለበት ጫማ ወደ ኢትዮጵያ ስንመነዝረው 1000 ብር አካባቢ ነው እና 1000 ብር ኢትዮጵያ ውስጥ የጫማ ይገዛል አይገዛም። እና በጣም ቆንጆ ነው። ይሄም ቀጥሎ ያለ ከጥቁር ቀጥሎም ያለም ተመሳሳይ ዋጋ ነው ያለው። እነዚህ ሁለቱ ግን ትንሽ ዋጋቸው ይለያል እንጂ ሁሉም እንግዲህ በ1000 በ800 እና በ1200 የፈጁ ጫማዎች ናቸው። ይሄ ነው 1200 የፈጀብኝ። ይሄኛው ጫማ ትንሽ ብልጭልጭ ነገር አለው ከፊት እንግዲህ ይታያችሁን አላቅም። ይሄ ነው እንጂ ሌላው በጣም በጥሩ ዋጋ ነው የገዛሁት። ሌላ እንግዲህ እዚህ ጋር ፎቶ ላይ ያያችሁት ቀሚሶች ናቸው። ቀለል ያለ ቀሚስ ቤታችሁ ስትሆኑ፣ እንዲሁም ደግሞ ይሄኛው ቀይ የበዛበት ይሄን ቀይና ነጭ ያለበት ዋንታችሁ ስትወጡ መለበስም ይችላል። እንዲሁም ደግሞ አንዳንድ ጊዜ ቀለል ያለ ልብስ ለመልበስ ከፈለጋችሁ ቆንጆ ነው። እቺም በጣም ቆንጆ ናት። በነገራችን ላይ እነዚህ ልብሶች ሚዲየም ናቸው እና ሚዲየም ቲሞ ላይ በጣም ሳይዙ በጣም ሰፊ ነው ግን ሁለቱም በጣም ቆንጆች ናቸው። እነዚህን ግን እኔም ከፍቼ ያላየሁም። እነዚህ እንግዲህ ሸሚዞች ናቸው። እችኛው ቲሸርት ናት፣ ነጭ ናት፣ በጣም ነው የምታምረው። ይሄም ቲሸርት ነው፣ በጣም ነው የሚያምረው። ይሄም ቲሸርት ነው፣ በጣም ነው የሚያምረው። እቺም ዝች ገማለች ቲሸርት ናት፣ በጣም ነው የምታምረው። እነዚህ የታሸጉት ይሄ የውስጥ ልብስ ነው እና የውስጥ ልብስ ያው እኔ በጣም ነው የምገዛው። አንዳንድ ጊዜ ካልጠበቃችሁት እንትን ቦታ ጥሩ ነገር ትገዛላችሁ። እና እኔ ባለፈው ከሺኤን ብዙ እቃ ላዝም
ሰው ሲያዝ ግን አንድ እቃ አዝዤ በጣም ጥሩ እቃ አግኝቻለሁ። ቲሞ ላይ ያው አንዳንድ ጊዜ ጥሩ አንዳንድ ጊዜ መጥፎ እቃ ነው በእርግጥ የምትገዙት፣ ግን የውስጥ ልብሶች ቆንጆች ናቸው። እኔ ባለፈው ሳይዝ እንትን ብዬ ትንሽ ጠቦኛል እና ለሰው አስተላለፍኩት። ሌላ ገዛው ማለት ነው። ኦፈርኩም መስለኝ ሌላ ገዛውን። እንዴት አያችሁ? እስቲ እዩት እስቲ። ቆንጆ ነው? ኮሜንት አድርጉልኝ እስቲ። ቆንጆዎች ናቸው? ወደዳችሁት? በተለይ እኔ ይሄኛው ነጩ በጣም ቆንጆ ነው። ይሄም ቀጥለው ያለው በጣም ቆንጆ ነው። ይሄኛው በጣም ቆንጆ ነው። እቺ ናት ትንሽ ቅር ያለችኝ ከጠበቅኩት ፎቶ ላይ እንዳየሁት አይደለችም። ውስጡ ካርቶን ነገር ነው፣ ግን ይሁን በቃ ከዋጋው አንጻር 800 ብር በአመት ነው። በኢትዮጵያ 800 ብር እንደዛ ብትሆን ነው ጥሩ ነው ማለት ነው። እነዚህን ሸሚዞች ከፍቼ ላሳያችሁ እንዴ? እስቲ ቆይ ከፍቼ ደግሞ አውርናያለን። ፊታችሁ ላይ ማደት ያለባችሁ ወይም ደግሞ ብጉር ያለባችሁ ልጆች ካላችሁ ይሄንን ሳሙና ተጠቀሙ። በጣም ቆንጆ ሳሙና ነው፣ ለውጥ ታገኝበታላችሁ። እኔ እንግዲህ 15 ቀን ሞልቶኛል፣ ጥሩ ለውጥ አለው። ብትጠቀሙ መልካም ነው ብዬ ነው። እንግዲህ ቲሸርቶቹ እነዚህ ናቸው። አያችሁ፣ ይሄ እጀ ሙሉ ነው፣ ጥቁር ነው፣ በጣም ቆንጆ ነው። ቀለል ብሎ በጋ ላይ ይለበሳል። እቺ ደግሞ ኮተን ነገር ናት፣ ክሬም ነገር ናት፣ በጣም ቆንጆ ናት። ቲሸርት ናት፣ እጀ ጉርድ ናት። ከምንም ጋር ይለበሳል። ከጂንስ ጉርድ ጋር፣ ከጂንስ ሱሪ ጋር፣ ከምትፈልጉት ጋር እናንተ ማሽ አድርጋችሁ ትለብሳላችሁ። እነዚህ ቲሸርቶች ናቸው፣ እጀ ጉርድ ናቸው። በጣም ቆንጆች ናቸው። ቲሞ ዛሬ እንግዲህ ክሶኛል። ባለፈው አናዶኝ ነበረ። በዛሬ ግን በጣም ጥሩ እቃ ነው ያመጡልኝ። ሌላ ደግሞ ለበጋ የሚሆን ለክረምት የሚሆን ስኒከር ጫማዎች አዝዣለሁ። እንግዲህ ኢትዮጵያ ውስጥ ታውቃላችሁ በእግራችሁ ነው ብዙ መንገድ የምትሄዱትና ይሄ ጫማ ብዙ መንገድ ለመጓዝ አይሆንም። ከመኪና ላይ ያው ወደ ቤት ስትሄዱ እንደዛ ነው እንጂ ራቅ ያለ ቦታ ለመሄድ አይሆንም። እና ስኒከሮችን አዝዣለሁ። እሱን ደግሞ ቪዲዮ ሰራላችኋለሁ። የዛሬ ቪዲዮ ይህን ይመስላል። ከኔ ጋር ስለነበራችሁ አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን።